ጸሎቴ ቢሆን ለወረት ጎዶሎ ቢሆን የኔ እምነት ባረከኝ እኔን ከሰማይ በደል ክፋቴ ሰላማት ቤተሰብ ማግናል ቲዩብ همينيكم دحنا دقنيخاتكم نحنا دحنا እግዚአብሔር ይመስገን ጾም 40 ያትሎም ስትሪው ወለኹም እና نحنا ለለሎም አንተ ፍሊ ብልበለ ቪዲዮ መጽናኩም ነይና ንብዙሕ ሰውን ትምህርት ክኾኑ ይልና ኢና ንሓስብ ምክንያቱም ሃምስትሪው ወለኹም ዓለም ባለማት ሓሚሳ ደኾንትንያ ግን ለለ ብልበለጸ ኣብ ትግራይ ብጣዕሚ መናእሰያት ይሞቱለው ብጣዕሚ በቃብሊ ዕድሞም እዮም ልሞቱለው መብዛሕትኦም ብሓደጋ ወይም ዓርሰ ቅትለት ናፈጸሙ ገለና ልዝ መድሓኒት ክኾን ልኽእል ለለና መንፈስ ምርጋዕ ጎዲልና ደኾነ ንባዕልና ክንቀትል ገለገለ ልገብረና ሰይጣን ካብዚ ለለ ከድሕነና ልኽእል ናብ ንስሓ ምቕራብ ናብ እግዚአብሔር ምቕራብ እዩና ንሕና ለለ ዝታት ነገር ላ በረታትዕና ካብ ንሓስውን ብጣዕሚ ጸኒሕና ኢናና ቁርባን ክንቅበል ንስሓና ወዲና ቁርባን ክንቅበል ኢና ሎም ማዓንቲ ማለት እዩ ካብ ንሓስው ብጣዕሚ ጸኒሕና ኢና ግን ለለ በቃ ካብሎም ማዓንቲ ናጋ ላበለን በኩል ሰብ ይሐስብ ይመስለኒ ካው ግን በቃ ብዝለሎና ትግራይ ኩነታት መንእሰይ ኣብ ለጊዜኡ ክሞት ተሎ ምናምን ትርእተለኻ ወስትና እግዚአብሔር ይቀርብ ገለት ብሊ ካስኻለ እና ትሪና ኣለኹም ለይት ኸይድና ሚጣየለ ኣቕሪብና ያንፈልጥ ይሰኒፍናና ሎም ማዓንቲ ምሳና ተቀበል ያሳለ ዳምክኤል ሁሉ ጊዜ همزلفلت ዳምክኤል ኢና ኸይድና ዳምክኤል ለይት ኸይድና ካው ሚጣይ ራሳ ላይ ወደ ስለልመጸት ከርሳ ይሞክር ለኸው ዘም ስትሪው ወለኹም አመሬት ኮፊላ ከርሳ ለሞክር ሆነራ እና ሰንበቲና ኸይድና ድራር ጾም ስለነበረ ማለት እዩ ካው ንሽተይ ሰብዩ ነይሩ همዚ ተለመደ በቃ መዝሕቴና መናእሰይስ ድራር ጾም ላብ ዳስጋ ላብ ምናምን ኢና ንኸድም በይ ላብ ቤተ ክርስቲያን አይን ኸዲ ኣብ ልኾነ ትምህርት ላሰማዕኸው ስብከት ጾምስ ብንስሓ ኢና ክንቀበሎ ለና በይ ምግብ ብምብላዕ ወይም በቃ ህሙታትስ አይኾነ ገለልብል ስብከት ሰምዕ ነይረና በጣም ይፈትዮ ነይራ እና ኣብዚ በጣም ሰድከመት እንሚጣም ዝተለዓለት በቃ ጉልበት ሓያል ያ ኮይናንያ ላያም ሰዓረትኒ ለወባ ሰዲዳ ያስሐቂፈዋንዮ ደስ ይብሉ እውነት በጣም ደስ ይልና همزيሎም ክሪኦም ተለኹ ቤተ ክርስቲያን ለኾነ ናኻሊ ሰባት መኾኑ ሲ ከአን ነይራ ና ዓሊን ኳ ኾኑ ለዋልኹ ያ ነይራ እና እግዚአብሔር ይመስገን همزለ በለዝ ቅዳሴ ለተወዲኡ አነኳ በደንብ ያወደስ ሆይል ሚጣል ሐዝኹ ምናምን ካው ግን እግዚአብሔር ይመስገን ወዲና ቁርባንና ተቀበልና ወጽና ነና እንዊንታዬ ንግዴ ለተፈልጠው አይሁምና አልዊንቲ ማዘር ፋዘር ሆይኖም ሁሉም ይጽበይናለው ወይም ደጋ ለውም ክነብልና ማለት እዩ እና ክብራት ቤተሰብ همزبيلهم تقبلهمنا بحبشتي عفنا لتقادسنا نينا لمن تسمع كل ملائكة لمن تسمع كل ملائكة لمن تسمع كل ملائكة لمن تسمع كل ملائكة إنه زين سوى سواء يظهر النساء من بارك الله فيك صلاه الكرام وشاش القران زاهي بارك الله فيك لنا هون زي سمعت لنا هون
أما هو بمدرس يساعد وأنا هم كل قسم زيادة يتم አሁን ሃለኹ ግን ስለ ቁርባን መብዛሕቲና መናእሰያት ንፈርሖ ነገር እንዮ ለይትቆርብ ተተባሂሉ ሓደ መንእሰይስ ገና ኣየ ይብሉ ለካ ካብኡ ኣባት ነብስና ብጣዕሚ ደስ በሃሊ ምክሪ መኺሮምና ለሓጢኣት ቆፀሮ ኣየድልዮይ ማለት ቁርባን ምቕባል ማለት ሲ ከምዚ ክንፈርሖ ገይሩ እዩ ተነጊርና ቀደም ተስታውስ ተኾንኩም በቃ ቁርባን ተቆሪብካ ከምዚ ክትነብር ለይትኽእል ዳርጋ በቃ ኖርማል ሂወትስ ክትነብር ከም ለይትኽእል ተገይሩ እዩ ተነጊርና ግን ለለ ከምኡ ይኾነይ በቃ ቁርባን ማለት ካብ ሓጢኣት ምንፃህ ማለት እዩ ናብ እግዚኣብሔር ምቕራብ ማለት እዩ እምበይ ድሕሪኡ ሓጢኣት ተሰሪሕካ በቃ ትውገዝ ገለስ ኣይኾነይ ናም ኢልና ብልሓሰብና ቁፅርሲ ካብ እግዚኣብሔር ክንርሕቕ ካብ ቁርባን ክንርሕቕ ኢሉ ገብረና እምበይ ኣየቕርበናይ እና ስለዚ ብጣዕሚ ትምህርቲ ወሲደና ይኾነ ናብ እግዚኣብሔር ምቕራብስ ክንፈርሕ ከም ለይብልና ሓጢኣት ተመሊሰያ ክሰርሕ እየ እሞ ሕዝስ በቃ የቕረየና ሓደ ኣፊቱ ክንስሖ ኢልካ ለሓጢኣት ቆፀሮ ለይመሓዝ ልብል ትምህርቲ ተማሂረና ኢኹ ከምዚ ደቂ ሰባት በቃ ሕዝስ ቀፃሊ ወርሒ ነብሰይ ክሕፀብ እየ እሞ ከዚ ምሕፃብ ይቕረየኒ ኢልና ኣይ ለይትሓፀብና ይንቕኒ ወዶ ንዓመታ ክሕፀብ እየ እሞ ሎም ዓመት ምሕፃብ ይቕረየኒ ኢልና ከምለይ ንቐሪ ኩሉ ሓጢኣት ለ ሕዚ ተነሲሕና ሓጢኣት ንለይ ምስራሕ ምሙካር ግን ለለ ተሰሪሕና ካልኣይ ንስሓ ምእታይ ይከኣል እዩ ካልኣይ ቁርባን ምቕባል ይከኣል እዩ እምበይ ሓንቲ ግዜ ኮንቲ እግዚኣብሔር ብዙሕ ዕድል ወሃብ ኣምላኽ እዩ እምበይ ከምዚ ፈራዲ ኣምላኽ ይኾነ ብሓደ ግዜ ብሓንቲ ሓጢኣት ተንጠፍእ ነርና ቀደም ምጠፋና እና ናብ እግዚኣብሔር ንምቕራብ ምንም ምክንያት ለይምድርዳር እየ ተማሂራ ማለት እዩ ኣዋን ሃለኹም ለ ብጣዕሚ ልፈተኹዋ ስብከት እኒኣ እሳለ ሰማዕኹም እዚ ምስሊ ተኸታተልዎ ኢኹም ለስጋው ደግሞ በጣም ብቁ እስከምትሆን ድረስ ከሆነ እየጠበቅ ያለው አትሆንም መቼ ያ ማለት ሳትቀበል ትሞታለህ አሁን ለስጋው ደግሞ ሙሉ ለሙሉ ብቁ የሚባል ሰው በዚህ ምድር ላይ ስለሌለ ማንንም ነው ማለት እንደ በደላችን ያይደለ እንደ ቸርነት እንደ ምህረት የምንለው ለዚያ ነው የማንም ሰውነት የማንም አይምሮ ለስጋው ደግሞ በሚገባ ልክ አይደለም በጸበል ልክ ልትሆን ትችላለህ በእምነት ልክ ልትሆን ትችላለህ በምትባረክበት ነገር ልክ ልትሆን ትችላለህ በስጋው ደግሞ ልክ ሊሆን የሚችል ግን የካህናትም ስልጣን የፓትርያርክ የሊቀ ጳጳስ ስልጣን በስጋው ደግሞ ልክ ያለ በዚህ ምድር ላይ ምንም የለም ነፍስ የተለየው መለኮት የተዋሃደው መለኮት የተዋሃደው ሰው በዚህ ምድር አለ ከእግዚአብሔር ውጪ አያችሁ እሱ ማለት ነው የጌታ ስጋና ደም ማለት ምን ማለት ነው የክርስቶስ አካል ነው ይያል ይሄ ለምንድነው የምትነግረን ካላችሁኝ በጣም ብዙዎቻችን በተወሰኑ ኃጢያቶች ወደ ኋላ ስለምንል እናውዚ ረይዎ ገዛና አቲና ኔና እግዚአብሔር ይመስገን ላው ዝለብቃና ንሽተይ መርዓ ዳርጋ ኮይና ቤተሰብ እክብሉ በእንደዛም ክስብሰብ ይልና ሓሰብና ነርና ንሕና ብቻ በጣም ደስ በሃሊ ነይሩ እና ክብራት ቤተሰብ ማግኖል ቲዩብ ካብዝ ለሎ ቁጣ እግዚአብሔር የልብሎ ኣነ ኣብሊ ዕድመኻ ሞት ዕረፍቲ እዩ ደኾነ ይልበሃል ግን ኣብሊ ዕድመኻ ሞት ለለ ና እግዚአብሔር ቁጣ እዩ በወጣት ክሞት ተሎ ኣቑርረልና ኢልካ ኢሉ ፅለና እግዚአብሔር ባዕሉ ይተዓረቐና ና መናእሰይ ሞት ለ ብጣዕሚ በቃ ኣብ ትግራይ እንደ ፌስቡክ ገለ ትጥቀሙ ትኾንኩም እቲ ቴልካ ኣብ መዓልቲ 4 ሰብ 5 ሰብ ደሞ ዓበይቲ ከይኾኑስ መናእሰያት በቃ ይወለዱ ምናምን ሞይቶም ትሰምዕና በጣም ኢኻ ትድንግዝ በጣም ይልስምዓካ ልኾነ ታይምሎሉ በቀደማይ ዙ ተወሊዱ ዓብዩ ኣሪጉ ሞይቱ እዩ ወደ ነይሩ ዙ ኣሪጉ ልብል ፓርትስ ይቐርሎ ኣሪጉ ልሞት ሰብስ በጣም ይንሽተይ ኮይኑ ነውና ልኡ ለለ ናብ እግዚአብሔር ምቕራብ ጾም ጸሎት ንስሓ ይድልየና እዩሞ ኩላትና ጾም ንስሓ ጸሎት የብቃዕና ትልዓበየ ነገር እሱ እዩ ንብረት ምናምን ሁላትና ንደል ደኾናይ ግን ትልዓበይስ ምስ እግዚአብሔር ካብ ምቅራብ እዩና እዚኣ ኩለኹም ልበይ ኣሕድሩ ለይኹም እና ነሎም ማዓንት ቪዲዮና እዚ መስል ነይሩ ኩሉ ሰብ ላመረቐና ይውዒሉ በቃ ይመልዕልኹም ጎበዛት ምናምን ላወልና ኣቦኦሽና በተለይ በጣም ተሐጉሶም በቃ በጣም እዮም ጎበዝ ከምህሩ ተለውና በቃ እስኹም ብምንሳኹም እስኹም ብምቕራብኹም ኣነ ለየል ጸድቕ ኢሎምና ጎበዛቶም ደቀይ ኣየኹም ካብ ዓለም ይርሕቐኩም ማለት ይኾነ ቁርባን
ስራሕኩም ትሰርሑ ትኽእሉ ኢኹም ግን ካብ እግዚአብሔር ለይምርሓቅ ጎበዛት ሓሲብኩም ምምጻእኹም ኢሎም ምርቕ ኣቢሎምና በጣም ደስ በሃሊ ነይሩ እና ቪዲዮ ተፈትኹሞ ላይክ ገበርዎ ኢኹም ንብዙሕ ሰብ ትምህርቲ ክኾኑን ሼር በልዎ ኢኹም ንፈትይኩም ኢና ቻው አንድ ባህታዊ ነበር ይላሉ አባቶቻችን ሲናገሩ እና ይሄ ባህታዊ ሂድ ቁረብ ብሎ መልአክ ሲነግረው ስጋውን ደሙን ለመቀበል ሲሄድ ካህኑ አንድ አዋጅ አውጃል ዲያቆኑ ነጽር ሲል ነጽር ማለት ተመልከት አስተውል ማለት ነው ነጽር ተመልከት አስተውል ማለት ስጋው ደሙ ይህ የሚገባው ለበቁት ነውና አስተውል ማለት ነው አንድም ህዋሳት እንዳያርፉበት ተዋሳያን እንዳያርፉበት እንዳይነጥብ ተመልከት አስተውል ተጠንቀቅ ማለት ነው ቄሱ መልሶ ቅዱሳት ለቅዱሳን ቅዱሳት ለቅዱሳን ማለት ይህ ስጋው ደሙ የሚገባው ለበቁ ለተዘጋጁ ላመኑ ሰዎች ነው ማለት ነው እና ይሄ ባህታዊ መጥቶ ሲያስቀድስ ይሄን ሲሰማ ተመልሶ ትቶት ሄደ 40 ዓመት የዘጋ ባህታዊ እኮ 40 ዓመት በበረሃ በገዳም በባቴ ነው ተለይቶ ይኖር ከሰው ተለይቶ ይኖር እና ለዚህ ባል በቃው ምን ይሄን ስጋና ደም እንዴት አድርጌ ይቀበላል ለዚህ የበቃ ሰውነት የለኝም ብሎ ተመልሶ ሄደ እንደገና 40 ዓመት ሲሞላው መልአክ መጥቶ ሂድና ስጋውን ደሙን ተቀበል የምትሞትበት ጊዜ ደርሷል ሄደ አሁንም ያንኑ አዋጅ ሰማው ለዚህ አልበቃውም ብሎ ተመልሶ ሊሄድ ሲል መልአኩ ያዘው ተመለስና ዝም ብለ ተቀበለ ምክንያቱም ለዚህ ስጋና ደም የበቃ ማንነት መቼም ቢሆን ሊኖር አይችልም ለዚህ ስጋና ደም የበቃ ማንነት እንዲኖር ከሆነ የፈለከው መለኮት የተዋሃደ መሆን አለበት ማለት ነው እንደዛ ደግሞ ልትሆን አትችልም ሚዋሃድን እግዚአብሔር በጸጋ ስለሆነ ይሄ ስጋና ደም ግን በትክክል አማናዊ የክርስቶስ ስጋ የክርስቶስ ደም ነው ዝግጅታችሁ በዚህ ልክ ከሆነ መቼም ብቁ አትሆኑም ስለዚህ ኃጢአታችሁን ለካህኑ ተናግራችሁ ንስሐችሁን ተቀብላችሁ ቀኖናችሁን ጨርሳችሁ ካህኑ ቁረቡ ሲሏችሁ ተቁረቡ ስጋውን ደሙን ተቀበሉ በህሊናችሁ በመመላለስ ሐሳብ ምክንያት በልባችሁ በሚወጣ በሚወርድ ሐሳብ ምክንያት በአንዳንድ ጥቃቅን ነገሮች በሚባሉ በእነዚያ ምክንያት ስጋውን ደሙን አልቀበልም ብላችሁ አትራቁ በጣም ይኸውላችሁ ስጋውን ደሙን ሳንቀበል እያለፍን ነው አለመቀበላችንም ኃጢአቱንም ሳንተው ከነ ኃጢአታችን እንደገና ደግሞ ምህረትም ሳናገኝ እየሞትን ነው እግዚአብሔር ከክፉ ሞት ሁላችንን የሚሰውረን ስጋው ደሙ ማለት እንደሱ ነው ለዚህ ነው ቤተክርስቲያን እንድንበቃ ለኛም ጭምር ትለምናለች አንደኛ የመጀመሪያው ጸሎት ህብስቱና ወይኑ ወደ ስጋነት ወደ ደምነት እንዲቀየር ሲሆን ሁለተኛው ግን እኛ እንድንለወጥ ቤተክርስቲያን ትለምናለች ያ ማለት ለስጋው ደሙ የበቃ ሰውነት እንዲኖረን ማለት ነው ተዘጋጅተው የመጡት ይሄ ማለት እንደዚህ ስላችሁ ደግሞ ዝም ብሎ በኃጢአት ሆኖ መቀበል አይደለም በክህደት ሆኖ መቀበል አይደለም በጥርጥር ሆኖ መቀበል አይደለም እንደው በሌላ ኃጢአት ጭምልቅ ብሎ ለካህን ሳይናገሩ እየሮጡ መጥቶ እንደ ውጭ ምግብ ዝም ብሎ መመገብ አይደለም ምላችሁ ከካህን ጋር መመካከል አንዳንዶቹ የሚያደርጉት ካህናቱ ራሱ ነፍስ አባቶቻቸው ቁረቢ ብለዋት ኧረ በፍጹም አባ እኔ እንደዚህ አይገባሽም ይሉ ነፍስ አባት ቁረቢ እያለሽ ምን አይነት ትህትና ነው ነፍስ አባት ቁረቢ እያለ ወይ ደግሞ ለነፍስ አባት የደበቀው ኃጢአት ካለሽ ለካህኑ ያልነገርከው ለካህኑ ያልነገርሽው እንደዛ አይነት ኃጢአት ካለሽ መናገር አለብህ በጣም ብዙዎቻችን ከስጋው ደሙ እየራቅን እንኖራለን እግዚአብሔር ሁላችንም ለስጋው ደሙ ያብቃል بين عاطمنا ومعدلا حسب السلسلة مزلوا لا حاكم من النخوات راح يرونا اسقاو اللي في النخوات سلسلة نا كريستوس كستمر تلوز المدرزي عانى موتو استيوغ ورد بسماعات يبي كسماعات ورد نايوت انجرا عليه نايوت انجرا سخستن والعمايو جازرا عمايو هذه يوت السقع إذا كسبنا يوت السقع مالك أنا أتوست يوت أنا سي ناينجرا هيوتية كنت لست تايم عارتي كنت لنا سقع والدي زيادة
ስጋ ወልደ እግዚአብሔር ውሽጡ ክትወጣና ጠለቅ ካን ትግራ አትካዩ ከቢድ ውሽጡ ወድ ሰብ ዝመጥቶ ከቢድ እዚ ግዚያዊ ለእስራኤላውያን ታየው ማሽረግ የቶም ሰባታዩ ወዴሮም ክርስቶስ አስተማረ ሰዓት ሙሴ መና ካብ ሰማይ አውሪደ ክርስቶስ በሐሙሽተ እንጀራ ሐሙሽተ ህዝቢ ከመተሎ ይختارو ሰለስተ ሰባት ይختارو ወዴሮ ቶም ሓደ መልክዕ ክሪኡ ለከዛን መልካኛ ስለነበረ ናይ አነጋገር አንድ ወቶ ካፍ ወጽእ ክሪኡ መልክዕ ክሪኡ ይختارو ሰባት ነይሮ ቶም ሓደ ደማ በሐሙሽተ እንጀራን ሐሙሽተ ህዝቢ ስለዘስገበ እንጀራ ክምግብና ኢሎም ይختارو ነይሮ ቶም ሳልሳይ ግን ናይ እግዚአብሔር ቃል ሰሙዕ ነይሮ ወዝጋብላቶም ተምክልተ ትርጉም ይወሩ ቶም ናይ እግዚአብሔር ቃል ሰሙ ሳቶም እግዚአብሔር ይختارو ነይሮ ከዘሽ ጊዜ እንጀራ ወልዑ ስለዝختارو ወነሩ ክናገሮም ታይሎ ነይሮ ንዚ ናይ ሓላፍ እንጀራ እዚ አይትገዙ ንሱ ህይወት ዝህዝ እንጀራ ተገዙ ይብሎ ነይሮ አሽር አይርዶም ንስቡ ይኮም ዝብሎ ማለት እዩ በዕለት ሐሙስ ደቀ መዛሙርቱ ምስተደረቡ ብድሕሪኡ ስጋ ወልደ እግዚአብሔር ክንወል ተለና ታዩ ስጋ ወልደ እግዚአብሔር ንብሎ ተለና ካብ ስርናይ ዝስራሕ ትደንቡን ካብ ዘቢብ ወይ ደማ ካብ ወይን ዝስራሕ كمدع يزيد حمجيرة إحنا على السوداء أنا ولا لنا كنا تنا كمجيري غير كمية خلينا كنغير تنا خلت ساعات وإذا ما نايس 3 ساعات كداس كدسلو لون مقياري ساعات فوس تكون ويهاي ساعات سلز في السن شو من يتسكاهل يعني ولا تكاين حاجاتين يتكون سجاو اللي قال يغير سجاو اللي قال يغير كنور لنا تايمر دي نفس استفريتو ملوك زلو سجا نفس استفريتو لمثالي أداة عرب عم نسقط طلع نسيب أكل الناس خلوت كابسيرو سيقوم للتهم نفسات ملكوت جن تعال لمالتي عم نسقط مسجع له مالتي تكوس سجع له مالتي خذي تسقو بدر مالت مقربين أنقوله سو قريب ولا تعال مالتي نادي جاه المقرب مالتي خالي نعتو سجع سنة نموحد نايم نفس كنت تكسرات نموحد مالتي نسوكل بسان تحلو أربع معطي أسمع معطي سجى ولا بهاري قدامي ده حراي سلنا باراشوي سلنا تنقوي تحر ورو بهذا اللندر الخالد أحاتي كريستيان زي كريستيان تقول يقرر يلي إثيوبيا ما إيرترا راح قدي فاتون ده في إثيوبيا إيرترا قرابي ده يزخا دلتا دخل على من خيماتي بحال كريستيان تقول قرآن خلخلة نجري تايم عليه الخلة يدماتي كحق نصح كنترولي ودسر كحاجات نسو تكون سجى ولا زي هذا الإنتاج أي خلق حداري يكبر أي يكبر ترى كحاجات نسو كله كحاجات نسو بهذا الأقل من زيها كحاجات نسو هي أقل من زيها جن تبص يردوا أنا كده تقولوا سجى ولا زي هذا أي خلق خذي نينجرا هيوت كاسما يزوردا بلو زلوم زلو كاهي كاسما يزوردنا هيوت نجرا أنا إيه زلوم نسو تبلت زي تقبلكم ما معلتي مسوعد ذكر المنيو زيابير نسوي منيو زيابير مسوعد قدام منيو زيابير عم من حديرو أفتكان حديرو تكاينو على حد حتى نجلو ثم مسوعد كن نبيهم قراو عيتر نا زيهم قريهم مزنو زبدت زي مالتي مدراو زي خلنا سمايو مالتي مسخات الكبر ده أفتقد ساعات زلنايو أفتقد زلنايو ساعات ويتا تمسا عسيت نقرو ويتا سبيت سواينا خالك يخدا ويدما سواينا خالك يخدا كم حلوتين عم تقوموا له بين السجيك إمنة وشتاوي بو نمسرت نجاري هولي حدث إمنة فصل إمنة تهديوه بس قال لك زي ما نم خلق لي معقد راح كنت تقوم عليه خليها هز زي وصيتكم هذا اللي زي هيوت صحوب المالتي هيوت مدرعو دي هون سماعو هيوت هون ክርስቶስ مسخ مول بمول موسى مالتي سجى ولا جاه موسى مالت ክርስቶስ مسخ موحد مالتي خذي يجيهم تراث الطريقهم وزلهم مالتي خاصاتهم سجى ولا جاه إنحر وصلهم تاي مالتي كحريات نصحاننا مالتي كحريات نصحاننا مالت تاي مالتي تينا እግዚአብሔር ዝበለና እግዚአብሔር አዘዘና ንቋዓዚና ለምሳሌ ምድራው ስጋዊ አይትድለዩ ግን ተተኸትልኩም ማለትኩም ህይወት ዘው ስጋው ለእግዚአብሔር ወሰዱ ዘሎሎ ዘሞ ስራትኩም ክርስቶስ ናይ ዘለዓለም ህይወት ዘው ስለንፋኒሞ
ዘለዓለማዊ ህይወት ዘውህብ ንብሎ ዘለና ስጋ ወልደ እግዚአብሔር ስጋ ወልደ እግዚአብሔር ብእምነት ይኸፍሉ እሱም ኣማናዊ ስጋ ወልደ እግዚአብሔር ይልካ ኣና ትምህርቱ ብዙሕ ይውሰድ ስጋ ወልደ እግዚአብሔር ማለት እዩ ሓደ ቤተክርስትያን ድግፅ ስለ ትዝገብርዎ ሳትም ለሚኖም ስለ ዘረድኡ ኣሓብ ዘይብለሉ ሓደ ነገርና ምቁራብ ጥራሕና ነስተውዕል እንታይ ማለት ምቁራብ ማለት ታይ እዚ ኸይዳ ንሽተን ስለሚወስዶ ብሉህ ንምርዳእ እሞ እግዚአብሔር ኣምላክ ክሳብ ፍጻሜ ሰዓቱ እዩ ሰብ ይጅምር ዝፈጽም ድማ እግዚአብሔር ዕላማ ሓዳር ድማ ተሓቃው ዝተባሃለ እግዚአብሔር ዝመስረቶ ሓዳር ሰብ ዘይኮነ ዝመስረቶ እግዚአብሔር ዝመስረቶ ወዲ ሰብ ቦይኑ ፈጥሮ ዘለና ኣዳም ቦይኑ ምፍጣር ወዲ ሰብ ጽቡቕ ኣይኮነን እዩ ንሄዋን ከም ዝፈጥሮ መጽሓፍ ቅዱስ ይነግረና እዩ እንታይ ካልእት ከም ትድልዩ ዝኾነ እሞ ኣብ ሓዳር ውሽጢ ድማ ሓድነት ማለት ውሽጣዊ ሓድነት ኣካላዊ ሓድነት ጥራሕ ዘይኮነ ውሽጣዊ ሓድነት እዩ ውሽጣዊ ሓድነት ክኾኑ ወለዚ ክፍጽም ከም ዘለኹሞ እግዚአብሔር ኣምላክ ሰዓት ይኹን ስራሖም ሁሉ ደቅኹም ሁሉ መንገድኩም ሁሉ እግዚአብሔር ኣምላክ ይባርኸኩም ተሰውሩ በዘለዚ ተሰብሲቡም ዘለኹም ንዓቶም ተባሪሞ ካብ ደስ በለኩም ሰብ በረኻ ክኸድ ተሎ ንእሽተን ይኸብድ እዩ ንወላድ እውን ግን ከምዚ ሓደ ነገር ዕርፍ ተለውን ንእሽተን ዕርፍ እዩ ናይ ሓደ መስማዕ ናይ ሓዳር መስማዕ ዝኾነ ካብ ፈቕዲ ፈቕዲ ስለ ዝኾነ ግን ስጋ ወልደ እግዚአብሔር ተጠሚሮም ተተባሂሎም ግን እንተገደል ውሽጢ እንተለይ ተረድኦም ኣፍኣው ስለ ክረድኦም ዝኽእል ሓጢኣት እዩ ይግበር እዩ ስለም ዝሓስቡና ብኡ ምክንያት ንቤተሰቡን ዕረፍቲ ስለ ዝኾነ እግዚአብሔር ኣምላክ ሰዓቱም ይኹን ይቐንየና ቅድመትናያና ጸሎቴ ቢሆን ለወረት ጎዶሎ ቢሆን የኔ እምነት ባረከኝ እኔን ከሰማይ በደል ክፋቴንም ሳታይ ቀባኸኝ ጠርተኸኝ ከዱር ሰጠኸኝ ከፍ ያለ ወንበር ሳይኖረኝ አንድም